ክቡራትና ክቡራን አዱኛ ወርቁ ነኝ። ጤና ይስጥልኝ። የዛሬው ዕለት የአሁኑ ወቅት በሀገራችን ትልቅ አውደ ዓመት ነው። እንቁጣጣሽ ነው። ህዝባችን የክት ልብሱን ለብሶ በአበባ አጊጦ እንቁጣጣሽ እያመቱ ያምጣሽ፣ እንኳን አደረሳችሁ፣ እንኳን አብሮ አደረሰን፣ የከርሞ ሰው ይበለን፣ አሜን የሚባባልበት አውደ ዓመት ነው። ነበር ልበል ነው ለማለት እኮ ይከብዳል። በአሁኑ ጊዜ እንደዚህ የምንልበት ጊዜ ነበር። አሁን ግን በአንጻሩ ህዝባችን ከደቡብ እስከ ሰሜን ጥቁር ልብስ ለብሶ የሐዘን ልብስ ለብሶ እግዚአብሔር ያጽናችሁ፣ አሜን፣ እናንተንም እግዚአብሔር ያጽናችሁ እያለ ነው ያለው እና እኔም የምለው ጠፍቶኝ ነው የምለው ጠፍቶብኝ ነው ልበል ነበር ልበል የምለው መቼ ይሆን የፖለቲካ ስርዓታችን የሚሰክነው? መቼ ይሆን መንግስትና ህዝብ እጅና ጓንቲ ሆኖ አብሮ የሚሰራው? መቼ ይሆን? የፖለቲካ ለውጥ ንቅናቄ በአገራችን ከተጀመረ ከ50 ዓመት በላይ ሆኗል። ከነ ጀነራል መንግስቱ ነዋይ የፖለቲካ ለውጥ ንቅናቄ ብንጀምር 56 ዓመት ሆኗል። ከታህሳስ 1953 ዓመተ ምህረት እስካሁን ድረስ 56 ዓመት ሆኗል። በእነዚህ 56 ዓመታት ስንሰራ፣ ስናፈርስ፣ ስንተክል፣ ስንነቅል፣ ስንቆላ፣ ስንታመስ፣ ስንናቆር፣ ደም ስናፈስ ነው የኖርነው። ኧረ በቃ ጎበዝ፣ ኧረ በቃ። እንዴት አንማርም ከታሪክ ካለፈው? ኧረ በቃ እያለ ከሚለፈልፈው እንዴት አንማርም? እንዴት አንማርም ከታሪክ ካለፈው አያዋጣም ብሎ ከሚለፈልፈው? በፈረንጆች አንድ አባባል አለ። እብደት ማለት አንዱን ነገር 10 ጊዜ እየደጋገሙ የተለየ ውጤት መጠበቅ ነው፣ መጠባበቅ ነው። ሰው እኮ የዘራውን ነው የሚያጭደው። እንክርዳድ የዘራ እንክርዳድ ያመርታል። ስንዴ የዘራ ስንዴ ያመርታል። ሰው የዘራውን ነው የሚያጭደው። በሰይፍ የሚገድሉ በሰይፍ ይሞታሉ ይላል። ኧረ ልብ ይስጠን፣ ኧረ ልብ ስጠን እንዳለት ጠንካራ፣ ኧረ ልብ ስጠን ከብረት ጠንካራ፣ ቋንቋ ዘር ሳይለየን እጅ ለእጅ ተያይዘን አብረን እንድንኖር አብረን እንድንሰራ፣ ኧረ ልብ ስጠን እንዳለት ጠንካራ። እስከ መቼ ጎበዝ? እስከ መቼ? ዛሬ እኮ አበባየሁኝ እያልን የምንውልበት ጊዜ ነበር። ኧረ ልብ ይስጠን። እንዲህ እስከ መቼ? ሰልችቶናልና መፍራት መባነኑ፣ ሰልችቶናልና መሰደድ ማዘኑ፣ ሰልችቶናልና መሞት መታፈኑ፣ እኛንም ለውጠን ልክ እንደ ዘመኑ፣ ልባችን ለውጠው ልክ እንደ ዘመኑ ብዙ የምሰማው ነገር አለ።
ከኢትዮጵያውያን ወገኖቼ ይሄ ነገር እኔንም ያስፈራኛል። በእርግጥ እኔንም ያሰጋኛል፣ ያሳስበኛል። ኢትዮጵያ ትበታተናለች፣ ኢትዮጵያ ትጠፋለች፣ ኢትዮጵያ እንዲህ ትሆናለች የሚል ስጋት አለ። ኢትዮጵያ አትጠፋም የሚልም ተስፋ አለኝ። ኢትዮጵያ አትበታተንም የሚል ተስፋም አለኝ። ምክንያቱም ያለፈውን ስንመለከት በኢትዮጵያ ላይ ያላነጣጠረ ጠላት፣ ያልሞከረው ሙከራ፣ ያልቃጣው መቃጣት፣ ያላሴረው ሴራ የለም። ኢትዮጵያ የውስጥም የውጭም ችግር አሳልፋ እስካሁን ያለች ሀገር ነች። እንደ ጠላት ምኞት ቢሆንማ ኑሮ፣ እንደ ጠላት ሴራ ቢሆንማ ኑሮ ትጠፋል ነበረ ገና ድሮ። መች ትከርም ነበር አምናና ዘንድሮ። መቀመቅ ውስጥ ገብታ እንዲህ ተደቁሳ ኢትዮጵያ ከእንግዲህ ምንም አትነሳ እያሉ የቅዠት ወሬ ያናፈሱ ታሪክ ምስክር ነው። የትም አልደረሱ። በጋሻና በጦር በመድፍ በመትረየስ የተተበተበው ሴራ ሁሉ ሲደርስ ይኸው ቀጥ ብላለች እስከ ዛሬ ድረስ። ኢትዮጵያ አትበታተን፣ ኢትዮጵያ አትጠፋም። ስንመራመረው የኢትዮጵያን ታሪክ ብዙ ነገር አሳልፋ ነው ከዚህ የደረሰችው። አንድ አባባል አለ፣ ነገን የምንፈራው የወደፊቱን የምንፈራው ያለፈውን ስንረሳ ነው የሚል። ከዚህ ያደረሳት አምላክ ለወደፊትም ይጠብቃታል። ኢትዮጵያ ታበጽእ እደዊሃ ሀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል መዝሙረ ዳዊት ምዕራፍ 68 ቁጥር 31። ኢትዮጵያ ታበጽእ እደዊሃ ሀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። እግዚአብሔርም አይጨክንባትም። እና ደግነቱ ስንመራመረው ስንመለከታት በታሪክ ጎዳና ኢትዮጵያ ቆስላ እንጂ ሙታ አታውቅምና ልክ እንደ በፊቱ ዛሬም እንደገና እንባዋን አብሳ ጉልበቷን ጠግና ጠንክራ በርትታ ትቆማለችና አይዞህ፣ ተስፋ አትቁረጥ ወገን የተጽናና፣ አይዞህ አይዞሽ። ጊዜ ያመጣውን ጊዜ እስኪመልሰው፣ በግፍ የሞተውን ታሪክ እስኪክሰው፣ አደራ ወገኔ፣ አደራ ያገር ሰው፣ የድሮ ወኔህን የድሮ ኩራትህን እንዳትቀለብሰው። ታሪካችን ዛሬ የተድበሰበሰው ተስፋ አለኝ አንድ ቀን ጊዜ እንደሚያድሰው። አይዞህ ተስፋ አትቁረጥ፣ ቀን ያልፋል ግድ የለም፣ ወድቆ መቅረት እንጂ መውደቅ ነውር አይደለም። ያልሰለጠነ ህዝብ፣ ድሃ ህዝብ እያሉ በየአደባባዩ ለሚሰድቡ ሁሉ የወደቀ መስሎ የተንገዳገደ አበሻ ቀጥ ይላል ድሮ እንደለመደ ብለህ ንገራቸው። ባንተ ለሚስቁ አሞተ ኮስታራ መሆንክን እንዲያውቁ። አይዞህ አይዞሽ፣ የኢትዮጵያ አምላክ ኢትዮጵያን አይተዋትም። እንዲያውም እግዚአብሔር ፈጣሪ ኢትዮጵያን እንዳይኑ ብሌን ነው የሚመለከታት። ኢትዮጵያን የሚነካበት አይወድም። ኢትዮጵያን ነክቶ ህልውናዋን አናግቶ በጤና የኖረ የለም። ይሄ ታሪክ ምስክር ነው። ስለዚህ እግዚአብሔርን እንጠማጠም፣ እግዚአብሔርን በቃ በለን እንበለው።
የኢትዮጵያ አምላክ የድሮው የጥንቱ በመከራዋ ቀን የደረስክላቱ ዛሬም እንደገና እጇን ስትዘረጋ ከሚያንዣብብባት ውስብስብ አደጋ መሰስ አርገህ አውጣት በምህረት በጸጋ። አንተን ተስፋ አድርጋ አንተኑ ተማምና በመስጊድ በመቅደስ ጧት ማታ ለምና ዛሬም እንደ ድሮ እጇን ስትዘረጋ አይዞሽ ብለህ ያዛት በፍቅር በጸጋ። ኧረ እባክህ አምላክ እባክህ ፈጣሪ ትጥቁን የማይፈታ የአገር ጥቃት ፈሪ ለዚያ ሳይል ህዝብ አስተዳዳሪ ከወህኒ ቤት ይልቅ ትምህርት ቤት ሰሪ ከጦርነት ይልቅ በልማት ፎካሪ ሙስና የሚጠላ ፍትህ አስከባሪ ስጣት ለኢትዮጵያ እውነተኛ መሪ። ኢትዮጵያ እናታችን ዛሬ የምታመጠው ከማህፀን ከሆዷ የሚገላበጠው በሰላም ተወልዶ እሷም ተገላግላ ከጣር ከጭንቀቷ እፎይ እፎይ ብላ እስከምናይ ድረስ ቸኩለናል በጣም። ጸሎታችን ስማን አምላክ ዘንድ ያታጣም። አይመረመርም አምላክ ያንተ ሥራ ረቂቅ ነውና አምላክ ያንተ ሥራ። የኢትዮጵያን ነገር ጌታ ሆይ አደራ አደራ አደራ። በጋሻና በጦር በግር በኮርቻ በስንት ጦርነት በስንት ዘመቻ ከቱርኮች ከግብጾች ከጣሊያኖች ዛቻ የጠበቋት ሀገር አርበኞች ጀግኖቿ እንዳትከፋፈል በገዛ ልጆቿ። ረቂቅ ነውና አምላክ ያንተ ሥራ የኢትዮጵያን ነገር ጌታ ሆይ አደራ አደራ አደራ። መንግስት ቢለዋወጥ የመጣ ቢመጣ የቱን ትመርጣለህ ከሾህ ከጋሬጣ እንደሚሉት ሆኗል የኛ ዕድል የኛ ዕጣ። ምን ነው ቀን ይወጣል ብዬ ብጠብቅ እንኳን ቀን ሊወጣ ጨለማ ነው ድቅድቅ አሉ አንድ ወገናችን። ሌሊቱን ያርዝመው አይንጋልህ ቀኑ ብሎ የረገመን ማን ነው ለመሆኑ? ኧረ በቃ በለን እባክህ አምላክ። አይመረመርም አምላክ ያንተ ሥራ ረቂቅ ነውና አምላክ ያንተ ሥራ። የኢትዮጵያን ነገር ጌታ ሆይ አደራ አደራ አደራ። አሜን አሜን።